ጌታ ድንገት ይመጣል ድንገት ይመጣል አሜን ድንገት ይመጣል ክብር ለእግዚአብሔር ይሁን። ዛሬ የምንካፈለው ቃል በጣም ወሳኝ ቃል ነው። እንደ ቃል ብቻ የምናየው ሳይሆን ሐሳብ ነው። ሐሳቡ ደግሞ ዘላለማዊ ነው። መጽሐፍ ቅዱስ ሲጀምር እስከ መጨረሻው ድረስ በዚህ ቃል ውስጥ ወይም ደግሞ በዚህ ሐሳብ ውስጥ የተያዘ ነው እና እግዚአብሔር የሚሰራበትን ጊዜ ወይ ደግሞ እግዚአብሔር የሚታይበትን ጊዜ ራሱን የሚገልጥበትን ጊዜ ነው የምንመለከተው እና እግዚአብሔር በመጽሐፍ ቅዱሳችን ላይ በተለያየ ስፍራ በብዙዎች ላይ የሚናገራቸው ነገሮች ሁሉ ድንገት በሚመስሉ ሐሳቦች ነው። ድንገት ሲመጣ ነው የምናየው። ድንገት ሲናገር ነው የምናየው። ባልጠበቅነው ሰዓት፣ ባላሰብነው ሰዓት። ድንገትነቱ ለኛ ነው፣ ለእግዚአብሔር ግን የቁርጥ ሰዓቱ ነች። ያቺ ሰዓት ለኔ ድንገት ነች። አንዳንድ ጊዜ ያጋጥማችሁ አያውቅም? ድንገት ሳላስበው እኮ የሆነ እንቅፋት መታኝ እንዳለን፣ ድንገት ሳላስበው እንትናን አገኘኋት፣ ድንገት ሳላስበው ይሄ ሐሳብ መጣልኝ ብለን እንደ የሆነ እንደ አንድ ያልጠበቅነው ነገር ወደኛ ሲመጣ እንደምንናገረው ለኛ ድንገት ሆነ እንጂ ለሁኔታ ወይም ለዛ ነገር ግን ድንገት ላይሆን ይችላል። ምክንያቱም አጋጣሚ አንዳንድ ሰው ሆን ብሎ እኔ ቤት ይመጣል። አንድ ሰው ሲመጣ እሱ ሆን ብሎ ነው የመጣው፣ ለኔ ግን በረስ ከፍት ድንገት ነው። ልክ እንደዚህ ማለት ነው። እግዚአብሔር ድንገት የለው። የትምህርቱን ርዕስ ወይም ደግሞ ማናከፍላችሁ ነገር ምንድነው? ድንገት የሚል ሐሳብ። ድንገት፣ በድንገት በአጋጣሚ በሚመስል ነገሮች ውስጥ እግዚአብሔር እንዴት ይሰራል የሚል ነው። ግን ለእንደዛ አይነት ነገሮችን እንዴት እንመለከታለንና በጣም ከመጽሐፍ ቅዱስ ላይ ከናዳም ጀምሬ እስከ ራእይ ድረስ ሲሄድ አታምኑኝም፣ ሁሉም ህይወታቸው በድንገት የተሞላ ነበር። ለምን? ውስን ስለሆኑ እኮ ነው። እግዚአብሔር ግን ሙሉ ነው። ለሱ ድንገት አይደለም፣ ለሱ ታይሙ ነው፣ ፍቃዱ ነው፣ ሐሳቡ ነው፣ ማንነቱ ነው፣ አቅሙ ነው፣ የፈቀደውን የሚያደርግበት ጊዜው ነው፣ ታይሙ ነው ለሱ። ለኔና ለእናንተ ግን ድንገት፣ ህይወትን የሚለውጥ ድንገት፣ የሚያቆም ድንገት፣ የሚሰራ ድንገት፣ የሚፈታ ድንገት። እንደዚህ አይነት ሐሳቦች ናቸው። ለመነሳት እንኳን ከየትኛው እንደምነሳ በጣም ከብዶ የነበረ፣ ምክንያቱም ሐሳቡ ሰፊ ስለሆነና በሐዋርያት ሥራ ላይ ባለው ሐሳብ ላይ ለመነሳት ወሰንኩኝ። ጌታም ሐሳቡ ሊሆን ይችላል ብዬ አምናለሁ። ሁላችሁ የምታውቁት ክፍል ነው። ሐዋርያት ሥራ ምዕራፍ 2 ከ1 እስከ 4 ያለውን ክፍል እሱን እናነብና እንቀጥላለን። በጌታ ስም አነበዋለሁ። አባት ሆይ በልጅ በኢየሱስ ስም ቃልን አብራለን። ዛሬ የሚያልፍ ነገር ይኑር በኢየሱስ ስም አሜን። የባለ 50 ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበረ። ድንገትም አንድ ብርቱ አውሎ ንፋስ እንደ አውሎ ንፋስ ያለ ድምጽ ከሰማይ መጥቶ ተቀመጠባቸው። የነበሩበትን ቤት እንዳለ ሞላው። የእሳት ምላሶች የሚመስሉ ታዩአቸው። ተከፋፍለውም በእያንዳንዳቸው ላይ አረፉ። ሁሉም በመንፈስ ቅዱስ ተሞሉ። መንፈስ እንደሚናገር በሰጣቸው መጠን በሌሎች ቋንቋዎች ሁሉ ይናገሩ ጀመረ ይላል። ስለዚህ እዚህ ክፍል ላይ ስንመለከት ምንድነው? እነዚህ ሐዋርያቶቹ 12ቱ ብቻ አይደሉም አይደል? 20ዎቹም ነበሩ። እነዚህን ከአንድ ምዕራፍ በፊት ሄደን ብንመለከታቸው በጣም እየተጉ ነበረ። እንደውም በአንድ ስፍራ ላይ ምዕራፍ 1 ወደ 15 16 አካባቢ ሲናገር ሁሉም ተሰብስበው ነበር። 12ቱም ደቀ መዝሙሮች ከሴቶቹ በሙሉ እና የማርያም እናት እንደ ድንግል ማርያም ሁሉም ተሰብስበው ይጸልዩ ነበር ይላል። ይሄ ቃል ከመነገሩ በፊት ደግሞ ምን ተነግሯቸዋል? ኃይልን ሳትቀበሉ አትውጡ ተብሏል። ስለዚህ እነዚህ ሰዎች ምን ላይ ናቸው ካላችሁኝ፣ የዕለት ኑሯቸውን እያደረጉ ኑሯቸውን እየኖሩ ነው። የተባሉትን እየጠበቁ ነው። ጸልዩ ተብለው ይጸልያሉ፣ አመስግኑ ያመሰግናሉ፣ በርቱ ይበረታሉ፣ ይመካከራሉ፣ ይገናኛሉ፣ አብረው ህብረት ያደርጋሉ። በህብረት ውስጥ ነው የሚቆዩት። እነሱ የተገባቸውን የተባለላቸውን ነው የሚያደርጉት። እግዚአብሔር ግን ድንገት በተሰበሰቡበት ስፍራ ድንገት በጣም የሚገርማችሁ ነገር ደግሞ ሁሉም በአንድ መንፈስ፣ በአንድ ሐሳብ፣ በአንድ አይነት አመለካከት ውስጥ የነበሩት ያ ምንድነው? ኃይል። የሚጠብቁት ነገር አለ እኮ። መቼ አያውቁትም፣ እንዴት አያውቁትም፣ በምን መልኩ አያውቁትም።
ስለ ልሳን ወይም ደግሞ ይሄ የተከፋፈለው የሚባለው የእሳት ነገር ሰምተው ማያውቁ ግን ድንገት ባላወቁት አቅጣጫ ድንገት ባልጠበቁት ሰዓት ግን በተዘጋጁበት ጊዜ በቃ በኖሩበት ሰዓት በናፈቁት ሰዓት በቃ ናልን ባሉ ሰዓት በተጨነቁ ሰዓት ብዙዎች ባስጨነቋቸው በክርስቶስ በኋላ በጣም ይረብሿቸው ነበር፣ ያሰቃዩዋቸው ነበር፣ ያባሯቸው ነበር። መጸለይ አይችሉም። በዛ ውስጥ ግን በህብረት በአንድ ሐሳብ ብቻ ሆነው ጸልዩ ነበር። ያን ጊዜ ያና ታላቅ የሆነ ድንገት የሆነ የእግዚአብሔር እሳት መጣ። ሲመጣ ደግሞ አንዱንም አላስቀረም። ለምን? ሁሉም በአንድ ልብ ናቸው። በቃ በመንፈስ ቅዱስ ፊት ናቸው ያሉት፣ በእግዚአብሔር ፊት ናቸው ያሉት። ያ ኃይል ሲመጣ በእሳት የመሰለ ኃይል በእነሱ ውስጥ ገባና ከዛ በኋላ ያለውን ታሪክ ታውቁታላችሁ። ምንድነው ብትሉኝ እዚህ ከፍ ካላ እነዚህ ሰዎች ተግተው በስፍራቸው ታምነው እሱም በመጠበቅ ይመላለሱ ነበር። ስለዚህ እግዚአብሔር ምን አይነት ሰው ይፈልጋል? የጨከነ ሰው፣ ሁሉ ጊዜ የማይፈራ ሰው። መጽሐፍ ቅዱሳችን ላይ በጣም በርካታ ስፍራዎች ላይ ማየት እንችላለን። ሐዋርያት ሥራ ላይ እንኳን ብንመለከት ስለ ጴጥሮስ እንኳን ብንመለከት በዚያን ዘመን ንጉሥ ሄሮድስ በእነሱ ላይ ያደረጋቸውን ነገሮች ዮሐንስን ወይም ያዕቆብን የዮሐንስን ወንድም እንዴት እንዳሰረው እናውቃለን፣ እንዴት እንዳስገደለው እናውቃለን። ካስገደለ በኋላ ደግሞ ህዝቡማ ደስ ካለውማ ለምን ይልና ደግሞ ጴጥሮስን ያሳስረዋል። ምን ሊያደርገው? ሊሰዋው። እሱ ምንድነው የሚፈልገው? ክብር ነው የሚፈልገው፣ ዝና ነው የሚፈልገው። እነ ጴጥሮስስ ህይወታቸውን የሚቀጥሉት። ጴጥሮስ በእስር ቤት ታስሮ ሳለ ይላል ድንገት የዘመረ ነው፣ ያመለከ ነው፣ የጮህ አይደለም። በቃ ኑሮን ነው የሚኖረው። እሱ ምንም ማንንም አይፈራም። ያለውን አቅም ሁሉ የሚያደርገው ምንድነው? አምላኩን በማምለክ ብቻ ነው፣ ኑሮውን በመኖር ነው። በዛ መካከል ድንገት ምን መጣ ይላል? መላእክት መጣ ይላል። በዛ ወቅት ምን ታደርግ ነበር? ቤተክርስቲያን ስለሱ ጸልይ ነበር። የኛ ስራ እግዚአብሔር ያዘዘንን ማድረግ ብቻ ነው፣ ለእግዚአብሔር መገኘት ብቻ ነው። ኑሯችን ከሱ ሐሳብ ውስጥ አይወጣ። እናገለግል ሰዎች አለን፣ እናገልግል። ትዳር ያለን ሰዎች አለን፣ ትዳራችን እያዝን እናገልግል። ክርስትናን እንኑረው። ክርስቲያን ከሆነን ላይ ቀኑን መርጠናል እንደመጣ ነው። ዓለምን እኮ በደንብ የምናውቃት ብዙዎች ነን አይደል እንዴ? በደንብ አይተናት ምንም እንደማታዋጣ አይተን ድካሟን መላላጧን አይተን ይሄ የሰላም ህይወት ነው ካለን ይሄን ህይወት እንኑር። በዛች መቅሰፍት ውስጥ እግዚአብሔር ስራውን ይሰራል። እስር ቤት ብንሆን እስር ቤት አያገደው። ጴጥሮስ በእስር ቤት ውስጥ እኮ የታሰረበት እኮ ንጉሱ እኮ ማለት በጣም የሚፈራ ንጉስ ነው። ሲፈልግ ይገላል፣ ሲፈልግ ያስራል፣ ይፈልጉትን የሚያደርጉ ናቸው። ድንገት ግን እግዚአብሔር መልአክ ወደ ጴጥሮስ መጣ፣ ወደ እስር ቤት። እንዴት አድርጎ እንደፈታው እናያለን። ፖይንቴ ምንድነው? እኛ እየኖረን እግዚአብሔር ስራውን ይሰራል። እኛ ስንገዛለት እግዚአብሔር ደግሞ ተአምሩን ያደርጋል። ጳውሎስና ሲላስን ማየት ይችላል። አሁን ማነሳላችሁ ዋና የምንላቸውን በቀላሉ የምታውቋቸው ብዙ መጽሐፍ ቅዱስ ውስጥ እንዳትገቡ እንጂ ከመጀመሪያ ጀምሮ ማዕት የጻፍኳቸው አሉ ዝርዝሮች ስነግራችሁ ትገረማላችሁ። ሁሉም በዛ ህይወት ውስጥ አልፈዋል። በጣም ደስ የሚለው ግን የኖሩ ሰዎች ናቸው። ይሄ ድንገት ግን ለኛ ድንገት የበረከትና የሰላም ጊዜ ነው፣ ለነዛ ደግሞ እሳት ነው። መጽሐፍ ቅዱስ ላይ ሲናገር በምሳሌ ላይ ምን ይናገራል? አካሄዱ ነቀፋ የሌለበት ሰው ክፉ አያገኘውም። አካሄዳችን ነቀፋ የሌለበት ከሆነ እንደ ፍቃዱ ከሆነ እንደ ቃሉ ከሆነ ክፉ አያገኘንም። ስለዚህ የኛ ድንገት ክፉ አይደለም ማለት ነው። የኛ ድንገት በቃ በረከት ነው፣ ሰላም ነው፣ እረፍት ነው፣ ለብዙዎች መጽናናት የሚያመጣ ነው፣ የሚለውጠን ነው። መንገዱ ጠማማ የሆነበት ግን ድንገት ይጠፋል ይላል። ያ ሰው ይወድቃል። ለምን? ጠማማ ነው፣ እንደ እግዚአብሔር ፍቃድ አይሄድም። እግዚአብሔር ከጠማማዎች ጋር ምንድነው የሚለው? ጠማማ ነው ይላል። እግዚአብሔር ታማኝ ነው፣ ጻድቅ ነው፣ ቅዱስ ነው። እኛ ምን ይፈልጋል? ከኛ እንድንቀደስለት ይፈልጋል። ስለዚህ ይሄንን ስናስብ ጴጥሮስና ጳውሎስና ሲላስንም ብንመለከታቸው እነዚህ ሰዎች ታሪኩን ታውቁታላችሁ። በእስር ቤት እንዴት እንደነበሩ ሲያደርጉ የነበረው እንዴት እንደታሰሩ እስር ቤት ከገቡ በኋላ በጣም የሚያስደንቅ ነው። ሰው እስር ቤት ገብቶ ምንድነው የሚያደርገው? ገብታችሁ አታውቁም መሰለኝ። የገባ የለም እንዴ? ሰው እስር ቤት ሲገባ በቃ የሚገባበት የሚጠፋው በቃ አውድነኝ አውጣኝ በቃ ከዚህ ገላግለኝ የሰው ያለ በቃ ጭንቀት ነው የሚገባበት የሚጠፋው። ከባድ ነው እስር ቤት። እስር ቤት በጣም ከባድ ነው። ፍቃድ የለህም። ስሜትና መናገር አትችልም። የፈለከው ማድረግ አትችልም። የፈለከው መብላት አትችልም። መናገር አትችልም። በቃ እስር ቤት ማለት በቃ በጣም የመጥፎ ነገር ነው። በዛ ውስጥ ሆኖ የሚደንቀው መዝሙርም አላቸው። የሚደንቀው ሰው ይጸልይ
ጥሩ እኮ ነው ማለት ስትፈራ ትጸልያለህ። ሰው ይዘምራል። አስበሃል እስር ቤት ሆነ ታስራ እንደው የጳውሎስ የጴጥሮስ ላይ ነው መስለኝ ብሎ አይደል 4 ፍሎ ነው የሚጠብቁት የነበር 16 ሰው ቆሞ እየጠበቀው ያለው ሰው እኮ ነው መላእክቱ ይዞት የወጣው። የዚህ ደግሞ የሚገርመኝ ይጸልይ ነበር እኮ አይደል የሚለው ይዘምር ነበር። ዛሬ ከብዶናል እኮ ጥሩ ነገር ገጥሞን እንኳን ማመስገን ከብዶናል። እሱ በእስር ቤት ሆኖ ይዘምራል። የሱ ደግሞ ያመሰግናል ይላል ቃሉ ተነብት። አችን ዘላችኋታል ማለት ነው። እኩለ ሌሊት ላይ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን እያመሰገኑ ሳለ ይላል። እግዚአብሔር ምንድነው የሚወደው ብትሉኝ የሚታዘዘውን ሰው ይፈልጋል። ትእዛዙ ደግሞ ከባድ አይደለም፣ ቀላል ነው። ሸክሙ ቀላል ምንድነው? በጣም መልካም የሆነ ነገር ሰው ይጠላል አይደል? ይሄ እንግዲህ ሌላ ሊሆነ ብሰጥ ትጠላዋል እንዴ? አጠላውም እኮ የሆነ ምንም ነገር ብቻ ሰው ሲሰጠን እኮ ሌላው ቢቀር እንኳን ቢኖረን ስጦታ ነው ብለን እኮ እንወደዋለን። እግዚአብሔር ለኛ የሚያስብልን መልካም ብቻ እኮ አይደለም፣ ከመልካምም መልካም ህይወት ያለው እረፍት ያለው ነገር ነው የሚሰጠን። እሱን መታዘዝ ማለት መክበር ነው፣ ሙሉ መሆን ነው፣ ባለስልጣን መሆን ነው። የሚጎድልብን የለም። እና ጳውሎስና ሲላስ እያመሰገኑ እየጸለዩ እየዘመሩ ሳለ ድንገት እስራቸውን የሚፈታ ኃይል መጣና ወጡ። ድንገት ብዙ ስራ አሉ። ለምሳሌ አንድ ሰው እያመለከ ካለ እየዘመረ ካለ ኑሮን እየኖረ ካለ ምን ነገር አያስብም። ጥያቄ ካለበት ደግሞ አንድ ሰው ጥያቄውን ሊጠይቅ ይችላል። አዎ ይጠይቃል። ጥያቄውን ሲጠይቅ ግን የሚጠይቅበት መንገድ ራሱን ያማከለ ከሆነ ለኔ ከሆነ ትጸልያላችሁ፣ ግን የምትጸልዩት እንደምንድን ነው የሚለው እንደራሳችሁ ፍቃድ ነው። መስራት ያልፈለገበት ያልቻለበት ምክንያት እሱ ነው። እንደ እግዚአብሔር ሐሳብ ከሆነ ከሄዱ በዛ ሰው ውስጥ በረከት ይመጣል። ብዙዎችን ብትመለከቱ እዚህ ክፍል ላይ መጽሐፍ ቅዱሳችን ላይ ብንመለከት በሙሉ 18 ዓመት ሽባ የነበሩት 12 ዓመት 16 ዓመት እያለ የሚጠቅሳቸው አይነ ስውሮቹ ሽባዎቹ ሁሉም ኑሯቸውን እየኖሩ ነው የነበረው። አንዳቸውም ያረጉት ነገር ኖር አይደለም። ድንገት ግን መንፈስ ይመጣል። ድንገት ውሃውን የሚያናውጥ ይመጣል። ድንገት ተነሽ ይላል። ድንገት አቁም ይላል። ድንገት ለምጹ ያነጻዋል። ያ በእግዚአብሔር ሰዓት በእግዚአብሔር ጊዜ ቀጠሮ ነው፣ ሰዓቱ ነው። መለኮታዊው የእግዚአብሔር መልስ ነው፣ ለኛ ነው። ድንገት ህይወት አሉ። ድንገት ተአምራዊ ለውጥ ያመጣል። ድንገት የሚሆነው ከእግዚአብሔር ብቻ ነው። የሰው ድንገት ፌንት ልታረግ ትችላለች፣ ልትወርቅ ትችላለህ፣ ወይም የሚያጠፋ ነው። መልካም ይመስላል ግን ላንተ እዳ ነው። አቅምህን ብዙ ሰዎች እኮ ሰርፕራይዝ ሲሏቸው እኮ ወድቀው ይሞቱ አሉ፣ ወድቀው የተጎዱ አሉ፣ ለረጅም ጊዜ ተቀያየሙ ሰዎች እናውቃለን። የሰው ድንገት ትርፉ ነው። የእግዚአብሔር ግን ድንገተኛ ጊዜ ድንገተኛ ታይሙ የሱ ፍጹም የሆነው በረከቱ ነው፣ ፍጹም ፈውሱ ነው፣ ፍጹም እይታው ነው፣ ፍጹም አንተን ኮምፕሊትሊ ወደ ህይወቱ የሚያቀርብበት ነው፣ አንተን ወደ ፈለገው አቅጣጫ የሚመራበት ነው። ጳውሎስ እኮ አሳዳጅ ነበር። እንደውም የእስር ማውጫ ሊያወጣ እኮ ሄዶ አይደል? ሄዶ ሊያሳስር ሰዎችን ቅዱሳንን ለማሳሰር እየተሯሯጠ ነው። ስራውን ነው የሚሰራው። ድንገት ይላል ታላቅ የሆነ ብርሃን ወደቀበት። በዛ ወቅት ለሱ ዕዳ ነው የሆነበት ግራ እስኪገባው። ያቺ ድንገት የመጣችው ግን ህይወቱን እንዴት እንደለወጠችና ከዛ በኋላ ግን ይሄ ሁሉ መጽሐፍ እስኪጻፍልን ድረስ ለኛ የተረፈው በዛች መቅሰፍት እግዚአብሔር በሰራው ስራ ነው።
የኛ ኃላፊነት በፊቱ መሆን ብቻ ነው። ታመልኪያለሽ፣ አምልኪ፣ ትዘምሪያለሽ፣ ዘምሪ። በእግዚአብሔር ፊት ጊዜሽን ስጪ። ሲመጣ ለብዙዎች የሚተርፍ ነው። ማርያም እኮ ኑሯን እየኖረች ነው። የጌታችን የኢየሱስ እናት ምንም የምታውቀው ነገር የለም። በቃ የዕለት ኑሯን እያካሄደች ነው፣ እየኖረች ነው። ትገባለች፣ ትወጣለች፣ ስራዋን ትሰራለች፣ ኑሯን ታረጋለች። ድንገት ግን መልአክ መጣ። የተናገራት ነገር ከአይምሮ በላይ ነው። እሷ ብታስበው፣ ቤተሰቦቿ ቢነጋገሩ፣ ዘመድ አዝማድ ቢል፣ ቤተክርስቲያን ቃል ቢያወጣ፣ ዓለም የሚባል ሀብታም በል ማንኛውም ሰው ቢያደርግ የማይችለውን ነገር እግዚአብሔር ላንተ ድንገት ይለቅላል። በቃ ድንገት። ያቺን ሰዓት እንድናገኛት ግን ምን መሆን አለብን? በሱ ፊት መመላለስ፣ በሱ ፊት መሆን። ድንገት ህይወት ይፈልጋል። ድንገት ማንነት ይፈልጋል። ድንገት ሰው ይፈልጋል። ድንገት ቅድስና ይፈልጋል፣ ንጽህና ይፈልጋል። ድንገት ምልልስ ይፈልጋል። የማያቋርጥ የእግዚአብሔርን ሐሳብ የምታስኬድበት በቃ ላንተ የተሰጠህ መሪ መመሪያህን ይዘህ እንድትሄድ ይፈልጋል። ያ አይነት አካሄድ ከሄድን እግዚአብሔር እኛን በብዙ ይባርከናል። ትዝ ይላችኋል ስለ 10ቱ ቆነጃጅቶች። ክርስቲያኖች እኮ ናቸው፣ የሚጠበቁ ነው። 10ሩም ዘይት ይዘዋል። በቃ ያሸበሸቡ ነው። ካሁን ይመጣል፣ አይታወቅም የመጣበት ሰዓት። መምጫውም እኮ ድንገት ነው። እነዚህ ሰዎች ምን እያደረጉ ነው? በቃ እያደረጉ ነው ምናምን። ከዛ ዘገየብን አሉና አረፍ አሉ። ሲያርፉ እነዚህ ተኝተዋል። ለካ ሊመጣ ነው ሲባል ሲነሱ እነዚህ ሲያዩት 5ቱ ዘይት አላቸው፣ 10ሩም ዘይት አላቸው። ግን 5ቱ ግን አክቹአሊ ሞር ዘይት ይዘዋል። በቃ ተጠንቅቀዋል፣ ተጠብቀዋል። ማለት ያሰብከው ደቂቃ አለ፣ በዚች እስከዚች ባይመጣስ። አሁን ብዙ ጊዜ እኛ ጸሎታችን እንደዛ አይደለ? አሁን ቸርች ስመጣ በቃ አሁን ፈወሰኝ፣ ካሁን ዛካ ያለው መሪ በቃ እጁን ጫነብኝ፣ በቃ ወጣ። አንዳንዱ እኮ በቃ የሆነ ነገር ተነገረልኝ ብሎ ነው የሚያስበው። ግን አይደለም። አንዲት መሰከርልኝ ቸርች መታ አይ ቲንክ ሰም ቸርች ነው ያለችኝ ብቻ እና ቸርች ውስጥ መታ ጉባኤ ማዕከል ትላለች እና አጋጣሚ እዛ ጉባኤ ማዕከል በመልእክት በፈውስ የሚያገለግል ሰው መጥቶ በጣም ብዙ ሰዎች ይፈወሳሉ አለች እና እንደዚህ 5 ተቀምጠን 4ቱንም ተናግሯቸው 4ቱም እዚህ ፈርጠው እኔ ጋር ግን ምንም የለም አለች። እኔ እግዚአብሔር ልጅ አይደለሁም ወይ? እኔ ምንድን ነኝ? ልጅቷ ቤቷ ገብታ እየየ አይደለም በጣም ታለቅሳለች። እኔ እንዴት አንተሰማኝ ተናግሮ ባይናገራት እኮ እንዴ ልትል ትችላለች። ሰው መጥቼ ላንተ የሆነ ነገር አድርጌለ ባላረግልሽ ሊከፋሽ ይችላል። ምክንያቱም ለምን ብትል ሁሉም ሰው ይጠብቃል። በቃ እንዴ እሱ እኮ ለኔ አንደኛዬ ነው ብለህ አንተ አስበኸኝ ሌላው አርጌ ዞር ብለብህ እንደማለት ነው። በጣም በሐዘን ውስጥ በነበረችበት ሰዓት አጋጣሚ የሆነ ሰው ስልክ ደወላት። ለሷ ቤቷ ባሏም አለ ልጆቿም አሉ፣ ዘግታለች በሯን፣ በጣም ታለቅሳለች። ስልክ ነው የመጣው። ድንገት በሆነ እግዚአብሔር እስከ ዛሬ ድረስ ቀኑንም አውቀዋለሁ፣ በዛ ወቅትም ነበርኩኝ። ልጅቷ እስካሁን እንዳዲስ ነው የምታወራው። ድንገት ነው ግን የመጣው። ቤቷን ዘግታ ነው፣ በፊቱ ነበረች፣ ትጨንቃለች፣ ተጠባለች። ግን መጣ። አንዳንዴ በጠበቀው ሰዓት አይመጣም። ድንገት ማለት በጠበቅነው ሰዓት አይደለም። ድንገት ባሰበው አይደለም። መንገድ ላይ ሊሆን ይችላል፣ ማታ ሌሊት ሊሆን ይችላል፣ ቀን ሊሆን ይችላል፣ መኪና እየነዳ ሊሆን ይችላል። የእግዚአብሔር መንፈስ ሲመጣ ሰርቶ ነው የሚሄደው፣ አድሶ ለውጦ ነው የሚሄደው። ያንን ጊዜ ግን እንዴት እንጠብቃለን? በቅድስና በእግዚአብሔር ቤት ውስጥ በአገልግሎት ቦታችን በተሰጠን በእግዚአብሔር ቃል በተማርነው ውስጥ ግን ሁል ጊዜ ሳታቋርጡ ጸልዩ እንደሚል ሳያቋርጡ ከሆኑ ቅድም እንዳየናቸው ሐዋርያቶቹ ይጸልዩ ነበር፣ ሳያቋርጡ ይጸልዩ ነበር፣ ተግተው ይጸልዩ ነበር። ማርያም በቅድስና የምትኖር ነበረች። ቅድስት ነው የተባለችው፣ ብጽዕት ነው የተባለችው። ምን ስታረግ ስለነበር? አካሄዶ እንዴት ነበር? በእግዚአብሔር ፊት ነበር። ኤልያስና ስንመለከታቸው ኤልያስ ኤልሳን ምንድን ያለው? ምን ላደርግልህ ትወዳለህ አለው። በዚህ የምፈልገው ሁሌ መብለጥ አለ የምንወደው ካንተ 2 እጥፍ። እሱ አስቸጋሪ ነገር ጠይቃለሁ። በጣም ከባድ ነገር ጠይቀው። እንዲሁን ልትፈልጋለህ? በቃ ስነጠቅ ስሄድ ስወሰድ ማየት አለባል። እኔ ይሄ ክፍል ይሄኛውን ሐሳብ ማንበብ ስጀምር የገባኝ የሆነ በቃ ሌሊትም እንዲያፍጡ የጠበቀ ገና ለገና ሳትሄድ ነገር አይደለም።
እኔ የገባኝ ነው። ምናልባት እንደዛ ከመሰላችሁ እኔ የገባኝ ግን በቃ ያገለግለው ነበር። አብሮት ያገለግላል። ጉባኤ ሲሄድ አብሮት ይሄዳል፣ ያግዘዋል። በቃ ከሱ ጋር አይጠፋም። ጸሎት ሲኖርበት ያመቻችለታል። ስብከት ሲኖርበት ጠረግረግ ሁሉ ነገር ሰው ይጠራል፣ ጉባኤ ያዘጋጃል፣ ያዘምራል፣ ያጸልያል። ያ አይነት ህይወት ይመስለኛል እያገለገለው ከሱ ጋር አብሮ። ለምን የሰጠው ኤልያስ አይደለም እግዚአብሔር ነው የሰጠው። ስለዚህ የሚያይሱ ነው። አንዳንድ ሰዎች አሉ አይደል ቸርች ውስጥ በጣም ብዙ ነገር የሚሉ እነሱን አይደለም እኮ የሚያዩ። ምናልባት ጥግ የተቀመጠው ሰው በእግዚአብሔር ፊት ራሱን ጣል ያደርጋል። ክብርን የናፈቀ እግዚአብሔርን የሚወድ በጓዳው የሚያመልከውን ሰው እግዚአብሔር ያ ልጅ ልክ እንደዚህ ሲያገለግለው ሳለ ሲወሰድ አየ። ያን ጊዜ ሁለት እጥፍ የሆነ ክብር በሱ ላይ መጣ። ታሪኩን ስናጠና ያያረገውን ይሄ ደብል፣ ያያረገውን ይሄ ደብል፣ ያያረገውን ይሄ ደብል ተብሎ ተጽፎልናል። ምን ልላችሁ ነው? አሁን ደግሜ የምላችሁ እግዚአብሔር የሚመጣበትን ሰዓት ስለማናቅ ህይወትን እንኖራት፣ በቅድስና እንኖር፣ እግዚአብሔርን በመፍራት እንኖር። እነዚህ 10 ቆነጃጅቶች እንዳልኳችሁ ዘይታቸውን ይዘዋል እኮ፣ ግን ዘይቱ ምን ሆነባቸው? አለቀ። ዘይቱ የሚያሳየው ምንድነው ካላችሁኝ ጽናትን ነው የሚያሳየው። በእግዚአብሔር ፊት መመላለስሽን ነው የሚያሳየው። አንተ በእግዚአብሔር ፊት እንዴት ነው የኖርከው ነው? እንዴት ነበር የምትመላለሰው? ጠብቀኸዋል ወይ? እሱን ፈልገኸዋል ወይ? አስቀድመኸዋል ወይ? ጥያቄዎች ላይ መጀመሪያ እሱን ብለሃል ወይ? ምርጫ ላይ እሱን አስገብተሃል ወይ? ይመለከታል እኮ አባ ብለኸዋል፣ ጠይቀኸዋል ወይ? ይሄ ህይወትን ነው ይዘው የሚጠብቁት የነበረው። እግዚአብሔር የሚፈልገው እሱን ነው። ልጄ ምን ያህል ነበር ከኔ ጋር? የናፈቀኝ እንዴት ነው? ለቃሌ እንዴት ነበረ? ያ አይነት አካሄድ ከሄድን ጽናት ካለን እምነት ካለን በሱ ተስፋ ካለን እሱን እግዚአብሔር ያከብረዋል። እሱ ላይ ይጨምርበታል፣ ይለውጠዋል፣ ይባርከዋል። ያን ጊዜ ያ ሰው ለመድኃኒትነት ነው የፈለገው። ጳውሎስን የነካው ያ ድንገት የመጣው የእግዚአብሔር ኃይል ጳውሎስ ያደረገው እሱ ነው እንጂ ጳውሎስ እኮ በዛኛው ዓለም ብንመለከተው አንደኛ እኮ ነበር። በተነሳበት አካሄድ አንዳችንም አንተርፈው። አንዳችን አሁንም የሚኖር ይመስለኛል ሳስበው ወራት ስለነበረ። ግን ምን ሆነ? እግዚአብሔር ያንን ነገር ድንገት በሚመስል ሰዓት ለወጠው። ብዙዎች እነ ጌዲዮን ብንመለከት እነ አብርሃምን እነ ሙሴን በቁጥቋጦ መካከል ሲገናኛቸው አልጠበቁም። በቃ ዕለት ኑሯቸውን የሚያካሂዱት እነሱ። ጌዲዮን ብንመለከተው እኮ ዝም ብሎ ተደብቆ እኮ ነው ይወራል። አንተ ኃያል የሚባል ሰው እኮ አልነበረም። ግን ከእግዚአብሔር ፊት ውስጥ አይጠፉም። የከበሩ ሰዎች በሙሉ ተመልከቱ፣ የተሳካላቸው በሙሉ ፊታቸውን ከእግዚአብሔር አላዞሩ። ይናፍቁት ነበር እግዚአብሔርን፣ በቃ ከልባቸው ይፈልጉት ነበር። ሳሙኤል እኮ በቤተ መቅደስ ውስጥ ወይ ደግሞ በዛ ቦታ ላይ ታቦቱ ባለበት ቦታ ሆኖ እኮ ምንም የሚያውቀው ነገር የለም። ምንም ምን ነበር የሚያደርገው? በቃ እዛው ነው የሚመለሰው። ያድራል፣ ታቦቱ ጋር ያድራል፣ ይጠራርገዋል፣ ያጸዳዋል፣ ያየዋል፣ ያስተካክለዋል። አያውቅም ነገር በቃ በቤት ውስጥ ነው ያለው። ለእግዚአብሔር ግን ቅን ነው፣ ክፍት ነው። እግዚአብሔር በዛ ሰዓት ደግሞ ሰው ፈልጎ እኮ የሰው ያለ የሚልበት ጊዜ ነበር አይደል? እነ ኤልያስ አርጅተው እኮ በቃ መስማቱላ ዞሮባቸው በነበረበት ሰዓት ያ ትንሽ ብላቴና ግን ይጠራርቃል፣ ያጸዳል፣ በቤቱ አይጠፋም፣ እግዚአብሔርን ያመልካል፣ አለው ይላል፣ ምናምን ነገር ይጸልያል። ያን ጊዜ ድንገት በሚመስል ሌሊት ሳሙኤል የሚል ድምጽ መጣ። ዛሬ ይምጣልን ይሄ ድምጽ፣ ዛሬ ይንካን ይሄ ነገር። ባልጠበቅነው ሰዓት ሌሊት ይሁን ቀን በሥራ ቦታችን ይምጣልን። እኔን አትመኑኝ እሺ፣ ግን እመኑኝ፣ ከመጣ እንደዚህ አትሆኑ። ያ ኃይል ከነካን በቃ ልዩ ሰዎች ነው የምንሆነው። ዛሬ ቤተክርስቲያን የምትናፍቀው፣ ዛሬ ዓለም የሚናፍቀው፣ ዛሬ ልጆቻችን ተበላሹ የሚባለው ቤተክርስቲያን የሆነ የሴሬሞኒ ብቻ የምታካሄድበት አይሆንም። ሰው መጥቶ አይመለስም። ሰው እንዲመጡ አይመለስም። ሰው ተርቦ፣ ሰው ተጠምቶ፣ ሰው ታርዞ፣ ሰው ተቸግሮ፣ ሰው ታሞ ተጎሳቅሎ ኑሮ አይኖርም። ሐዋራቶች እኮ በህብረት ሲያደርጉ እኮ ምንም እኮ አንዴ ተራበሰው ዳኩ የለም ነው የሚለው። የገንዘብ ብቻ አይመስለኝም። በቃ አይምሯቸው በቃ በርቷል፣ ፈክተዋል። ምንም አይነት ጭንቀት የለም፣ ሐሳብ የለም።
ጳውሎስ ቆይ ልጠይቃችሁ። ጳውሎስ ግን በህይወቱ ምንም ያልመሰለው እኮ ድንገት ስለተነጠቀ እኮ ነው። ሄዶ ሲያየው እንጂ ናቀው። የእውነት አይናችን በርቶ የእግዚአብሔርን ክብር ብናይ እቺን ዓለም አይደለም እንዴት እንደምንንቃት፣ ይሄ ሰው የሚሯሯጥለት ይሄ የምንፈጋለት ነገር እንዴት እንደሚያስጠላ። ጌታ ኢየሱስ ሲመላለስ ቀን ቀን ያስተምር ነበር። ማለት ስራውን ይሰራል፣ እየዞረ ያስተምራል፣ በየምኩራቡ እየገባ ያስተምራል። ሌሊት ደግሞ ወደ ተራራ ወጥቶ ይጸልያል፣ እዛው ያድራል። አምላክ አይደለም እንዴ? እሱ ነው እኮ፣ ግን ሰው ነበር፣ ፍጹም ሰው ነበር። ምን ልትለን ነው ከሱ ጋር ካላችሁ? ተግቶ ነበር የሚኖረው፣ አይፎርሽም። አንዳንዴ አምላክ ነኝና ይሄ እኔ ነውና አይደለም። ቢፈልግ እኮ ይችላል። እኔ እኮ ብፈልግ እኮ ስንት ማሰለፍ እችላለሁ አላለም እንዴ? ግን አይፈቅድለትም። በቃ ኑሩ ለሱ። እኔ አለ ከአባቴ የሰማሁትን ያየሁትን የተቀበልኩትን እንጂ ከራሴ እንኳን አላረግም ማለት። ምኑን ነው የሚያሳየው ካላችሁ? በጣም እንዴት ለአባቱ እንዴት ራሱን ይሰጣ እንደሆነ፣ ለዚህ ህይወት ኑሮ እንደሚያስፈልገው በደንብ ገብቶት ለኛ እያስተማረን ነበር። ዛሬ መቼም ሁላችንም ከነዚህ ከጠቀስኩላችሁ ሰዎች አንበልጥም። ኢሳይያስንም ብንመለከተው እኮ ኢሳይያስም እኮ ሰው በጠፋበት ሰዓት እግዚአብሔር የሰው ያለ ሲል እኔ አለው አለ። አገልጋይ እኮ ነበር ኢሳይያስ። በጠበቀበት ሰዓት ነው አይደለም፣ ባላሰበው ጊዜ ነው። ያ እሳት መጥቶ እሱ ላይ ካረፈ በኋላ ግን ተቀየረ፣ ተለወጠ። ጌታ ኢየሱስ ሲመላለስ ለምጻሙን ሰው እንዴት እንደፈወሰው ታውቃላችሁ? የጴጥሮስ አማት 12 ዓመት ደም ሲፈሳት የነበረች 38 ዓመት ሽባ የነበረው በሙሉ ብናያቸው በቃ በዚህም ይሁን በዚህ የራሳቸውን ስራ ነበር የሚሰሩት፣ ኑሯቸውን ነው የሚኖሩት። ተስፋ አይቆርጡም፣ የማያውቁትም አሉ እዛ መካከል እኮ። ግን ያቺ የመጣችው ድንገት ህይወታቸውን ቀይረዋለች። ዛሬ እንዲጻፍልልኛ ለትምህርታችን እንኳን እነሱ እንኳን የሆኑት ድንገት እግዚአብሔር ያደረገው ነገር ነው። ባጭሩ ድንገት ምንድነው ካላችሁኝ? የእግዚአብሔር ሰዓት ነው። ድንገት የእግዚአብሔር ሰዓት ነው። ድንገት የእግዚአብሔር ቀጠሮ ነው። ድንገት የእግዚአብሔር መለኮታዊ መልስ ነው። ያቺ መጣች ማለት ወየው ነው የሚያሰኘው። እጅግ የሚደንቅ አንዳንድ ሰዎች አላያችሁም? የሆነ ጉባኤ ላይ ሆነው የአንድ ቦታ አገልግሎት ላይ ሆነው በቃ የሆነ መንፈስ ነካን እኮ ብለው ማውራት የሚከብዳቸው ሰዎች አሉ። የሚያገኛቸው የእግዚአብሔር መንፈስ በቃ ማንነታቸውን ይሰራዋል። ብዙ ማቃቸው ሰዎች አሉ። በቃ ውስጣቸው ያለው እሳት፣ ውስጣቸው ያለው መነቃቃት፣ ለጌታ ያላቸው ነገር መቼ ጀመረ ከተባለ ድንገት አንድ ቀን እግዚአብሔር ለነሱ ግን የቀጠራት የወሰናት ያየላቸው ኑሯቸውን፣ ቤታቸውን፣ ጓዳቸውን፣ ትጋታቸውን ያለማቋረጥ በእግዚአብሔር ፊት የሆኑትን ለሰዎች ያላቸውን ግምት፣ ለጓደኛ፣ ለቤተሰብ፣ ለቸርች፣ ለአገልግሎት፣ ለሁሉ ያላቸውን ያየዳኛ የጎበኛቸው ሰዓት ነው። ስለዚህ ባጭሩ ምን ልትረ ነው ካላችሁ? የጉብኝት ጊዜ መጥቷል። የጉብኝት ሰዓት ደርሷል። ግን ያ ጉብኝት የሚደርሰው ሰው በቤቱ የተጋው ላይ ነው። በእግዚአብሔር ፊት ጊዜ ላጠፋ ሰው፣ በእግዚአብሔር ፊት ራሱን ላዋረደ ሰው፣ ቃሉን የሚያነብ ቃሉን የሚያጠና በቃሉ ውስጥ ሁሉ ጊዜ ጊዜውን የሚሰጥ አንተ አንደኛዬ ነህ የሚል የማያመቻምች እግዚአብሔር እንደዚህ አይነት ሰው ይፈልጋል። ዛሬም እግዚአብሔር በስራ ላይ ነው። ዛሬም እግዚአብሔር ሰው እያለ አቤት እዚህ ቸርች አንድ ሰው ባገኝ እያለ እኮ ነው። ለምን ስንት ሰው አለ ያዘነ። ታውቃላችሁ፣ ስም ላለመጥቀስ ነው። አንድ አገልጋይ መጣ ተብሎ ቸርቹ ትርምስምስ እስኪወጣ ድረስ ሰኞ የለ፣ ሮብ የለ፣ አርብ የለ፣ ደንበኛ መርካቶ እስኪመስል ድረስ የእውነት አንድ ሰው በዚህ ቸርች ውስጥ ቢመጣ፣ የእውነት በዚህ ከተማ አንድ ሰው ቢነሳ፣ አንድ ሰው በዚህ በአሜሪካ ውስጥ ቢመጣልን
እግዚአብሔር አንድ ሰው ቢያገኝ ታሪክ ይቀየራል። እግዚአብሔር ዛሬም እየፈለገ ያለው ያንን ሰው የሩሩ የሆነ ሰው ይፈልጋል። በቃ እግዚአብሔር የሚፈልግ ሰው የሚናፍቅ ሰው ይፈልጋል። እውነተኛ ደቀ መዝሙር የሆነ ሰው ይፈልጋል። የሚተጋ የጨከነ የቆረጠ የተለየ ለሱ ለሐሳቡ ለፍቃዱ በቃ ራሱን የሰጠ ሰው እግዚአብሔር ይፈልጋል። ባጭሩ በክርስቶስ የሆነ ሰው ይፈልጋል። በክርስቶስ የሆነ ሰው ይፈልጋል። እይታው በሱ መነጽር፣ አካሄዱ እንደሱ የሆነ የሱ ፍቃድ ያለበት የክርስቶስ ዋጋ ያልቀለለበት የሞተለትን አምኖ ለሞተለት የሚኖር ከጌታው ጋር ሆም ብሎ ሳይ ብሎ የሚኖር ህብረት የሚያደርግ ክርስቶስ በሰራው ስራ ወይም በሰራው በጠረገው መንገድ በአውዱ የሚሄድ አንዳንዴ ለኔ አንዳንዴ ልጆቹን ሲያይ ለልጆቹ አንዳንዴ ሁኔታን አይቶ አንዳንዴ ጥቅሙን አይቶ አንዳንዴ ቆይ ይሄኛውን ላሳለፍ እያለ አይደለም። ሁሉ ጊዜ አንደኛ የሚያደርግ ማንም ለኔ ቢሆን ለኔ መሆን ቢወድ አይደል የሚለው ምኑን ይተው ነው የሚለው። እጅግ ሲሪየስ ነው። እግዚአብሔርን ላስቀደመ ሰው ደግሞ እንደሱ አይነት ቀላል ነገር የለም። ጌታን ላስቀደመ መተው በጣም ቀላል ነገር። ሚስትን መተው፣ ልጅን መተው፣ እናት አባትን መተው፣ ኢቭን ራስህን እኮ ነው የሚለው። እሱ ስታስቀድም ካንተ በላይ እሱ ላንተ እንደሚያስብልህ ስለምታውቅ አንተ እኮ ለራስህ አስበህ ነው አይደል እንዴ የምታስቀድመው ራስህን። ለልጅህ እኮ እኔ አስብልሃለሁ ብለው ነው። ለእናትህ እኮ እኔ እረዳሻለሁ ብለው ነው። ካንተ በላይ እሱ እንደሚረዳት የገባ ቀን ግን አንተ ምንም እንዳልሆንክ የገባ ቀን ግን ከዛ በላይ ምን ረፍታለህ? በጣም የቸገረ ነገር ለምሳሌ 1000 ብር ቸግሮ 1 ሚሊዮነር የሆነ ሰው እየመጣው ምን በቃ ምናምን ብሎ የሆነ ከፍ ያለ ነገር ቢሰጥ ረፍ ነው የምትለው። ወይ ለዚህ ነው እንዴ ነው የምትለው? ወይ ተገላገልኩ በቃ በቄና አርኬ ረፍ እላለሁ ነው የምትለው። በዚች እንኳን ታርፈዋል። እግዚአብሔርን ሰማይና ምድር የፈጠረውን ሁሉን የሚያውቀውን የሁሉ ባለቤት የሆነውን አማካሪ እንኳን ያልነበረውን ሰማይን ሲሰራ ምድርን ሲፈጥር እሱ ትልቁ ያመንከው ቀን ላንተ ምን ነው ነገሮች። እግዚአብሔር ስለሚወደን እኮ ራሱን ይሰጣል። ማንም የማይችለውን እናት አባት እህት ወንድም አክስት አንድ ሰው የማይችለውን እሱ ይከፈለለዛ ነው። ስለዚህ በክርስቶስ እምነት ይኖረን፣ እንታመን፣ በትጋት እንሁን፣ በጽናት እንሁን። እግዚአብሔር ሊሰራ ይፈልጋል። እግዚአብሔር በቤቱ ሲያስቀምጠን እንዲሁ ልናሟሙቅ ወንበር ልናረግ ምናምን አይደለም። እኔ አንዴ ገባኝ በቃ ሊሰራ ፈልጓል። ያ ሰው ናፈቀኝ። እኔ ራሱ በእውነት ነው ማለት ናፈቀኝ። በቃ በመጣና ያንን ሰው ቢያዝ ነው ማለት። ስለዚህ ኢየሱስ ክርስቶስ ይመጣል በኖህ ዘመን ይላል። ዛሬ መጨረሻዬን ቃል አነብና እንዘጋለን። ማቴዎስ 24 ላይ የሚናገረው አንድ ቃል አለ። ልክ በኖህ ዘመን እንደሆነው የሰው ልጅ መምጣቱ እንደዚሁ ይሆናል። ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሰዎች ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ እስከዚያም ጊዜ ድረስ ምንም እንደሚመጣ እንዳላወቁት ድንገት የጥፋት ውሃ እንዳጥለቀለቃቸው የሰው ልጅም ሲመጣ እንደዚህ ይሆናል። በዚያን ጊዜ 2 ሰዎች በእርሻ ላይ ይውላሉ፣ አንዱ ይወሰዳል፣ አንዱ ይቀራል። 2 ሴቶች ወፍጮ ይፈጫሉ፣ አንዷ ትወሰዳለች፣ ሌላው ደግሞ ይቀራል። እንግዲህ ጌታችን በሚመጣበት ቀን ስለማይታወቅ ነቅታችሁ ጠብቁ። ይህን ልብ በሉ። ባለቤት ሌባ ሌት በየትኛው ሰዓት እንደሚመጣ ቢያውቅ ኖሮ በነቃ ቤቱም እንዳይደፈርበት በጠበቀ ነበር። የሰው ልጅ ባላሰባችሁበት ሰዓት ይመጣልና እናንተም እንደዛ ዝግጁ ሁኑ ይላል። ሲሪየስ ነው።
እስካሁን ስናወራ የነበረው በምድር ላይ ስለሚኖረን ስለምንመላለስበት እዚህ ምድር ላይ በምንቆይበት ሰዓት እግዚአብሔር እንዴት እንደሚባርከን ነበር። ድንገት የክርስቶስ መምጣትም እንደዚህ ነው የሚለው። ባልና ሚስት ሁለቱ አብረው ወፍጮ አልጋ ላይ ተኝተው ይላል። ሌላ ክፍል ላይ ደግሞ አንዱ ይላል አንዱ ይመለሳል። ወፍጮ ታውቁታላችሁ። ወፍጮ በዚህም በዛም ይፈጫሉ አይደል? ሴቶች አብረው እኮ ነው እያወሩ እኮ ነው እየተነጋገሩ እኮ ነው። የሚያወሩትን እኮ ምናልባት የሆነ ለምሳሌ ሱፍ ከሆነ ከዛ በኋላ ይፈጩስና ያንን ከዛ ይሄን ሱፍ አንጥጣለን ፍትፍት እናደርገዋለን። የሚያወሩት እኮ ይሄን ነው፣ የጋራ ነው፣ አንድ ነገር ነው የሚሰሩት። ግን እግዚአብሔር የሚያየው የዝግጅትን አቅም ነው፣ የምልልስን አቅም ነው፣ የልብ ማንነትን ነው የሚያየው። በሁለቱ መካከል እንኳን ልዩነት እያለ አንዱ እየተወሰደ አንዱ ይቀራል። ልክ በኖህ ዘመን እንደነበረው ኖህ እኮ ምን እያደረገ ነበር? መርከቡን ይሰራል። ሰዎች ይስቃሉ። በዚህ ዘመን አሁን እንደምናየው ማለት ነው። በጣም ብዙ ሰዎች እኮ ያገለግላሉ፣ ይጠራሉ፣ እንደዚህ አይነት ጉባኤ ይዘምራሉ፣ ቸርች ያቋቁማሉ፣ ሰው ይረዳሉ፣ ብዙ ነገር ያደርጋሉ። ግማሹስ እዛው ቸርች ውስጥ ያለውስ ሩጫ ነው ወደ ራሱ ቢዝነስ፣ ወደ ትዳር፣ ወደ ልጅ፣ ወደ ስራ፣ ወደ ማግኘት፣ ወደ ሌላ ነገር። መጥፎ ነው እያልኩኝ አይደለም። የሚጨመሩ ነገሮች መሆናቸውን ብቻ አይምሯችን ውስጥ እንዲቀመጥ እንጂ እግዚአብሔር ፍቃድ ናቸው። ካልሰራ እንዳትበላ ይናገራል። ቤተሰብ ማክበር እንዳለብህ ይናገራል። ልጆች ስጦታዎች ናቸው ይላል። እየጣላቸው አይደለም። ቅድሚያ የመስጠት ነገር፣ የመወሰን ነገር፣ የመያዝን ነገር ግን አጥብቆ እየተናገረ ነው። ለምን? ድንገት የክርስቶስ መምጣት ይሆናል። የኖህ ውሃ በመጣበት ሰዓት አንዳቸውም አልተረፉም። ሁሉም ምን እያደረጉ ነበር? የዕለት ስራቸውን ነበር የሚሰሩት። ጋባሉ፣ ያገባሉ፣ ይወልዳሉ እያሉ ነው የሚናገሩ። ግን ይህን ልብ በሉ። ባለቤት ሌባ ሌት በየትኛው ሰዓት ቢመጣ እንደሚመጣ ቢያውቅ ኖሮ በነቃ ቤቱም እንዳልተዘረፈ ነበር። የሰው ልጅም ባላሰባችሁ ሰዓት ይመጣልና እናንተም እንደዚሁ ነቅታችሁ ዝግጁ ሆናችሁ ቃሉን እያነበባችሁ ወንድምን እየረዳ እያገዝክ አይዞህ እያልክ እየደገፍክ ቸርችን እያከበርክ መሪን እያከበርክ አስተማሪዎችን እያመሰገንክ እየረዳ እያገዝክ እህትን ወንድምን በደስታዋ በሐዘኗ እየጠየቅ አለውልሽ አለው ጌታ በረዳኝ ካንቺ ጋር ነኝ በረዳኝ ካንተ ጋር ነው እየጸለይለት እየተጋንለት ስንኖር ያን ጊዜ ጌታ ሲመጣ እንጠቃለን። ሁላችንም ጸልይ። እግዚአብሔር ዛሬ ምን መከረን? ወንድሞቼ እህቶቼ፣ እግዚአብሔር አንድ ነገር እየተናገረን ነው። እግዚአብሔር ስለወደደን ነው። እግዚአብሔር በሰው ፍቃድ እንደማይገኝ እየነገረን ነው። አውጥተን አውርደን ተምነን ጠብቀን ገምተን ወይም ደግሞ እግዚአብሔርን አዘነው ወይም ደግሞ በዚህኛው ቀን በዛኛው ቀን ሰኞ ማክሰኞ እንደዚህ ብለነው እግዚአብሔር አይመጣም። እግዚአብሔር እንደዛ አይደለም። ወይ እግዚአብሔርን እጁን ጠምዘን ወይ ደግሞ የሆነ አላርም ሞልተን በዚህ ሰዓት ይመጣል በዚህ ሰዓት አይደለም እሁድ በዚህ ሰዓት እንደዚህ አድርገን እንደዚህ ይፈታል እንደዚህ የሚሉት ነገር እግዚአብሔር ዘንድ የለም። እግዚአብሔር የራሱ ሰዓት አለው፣ የራሱ ጊዜ አለው። እግዚአብሔር የጊዜ አምላክ ነው። እግዚአብሔር የልብ አምላክ ነው። እግዚአብሔር የሁላችንም አምላክ ነው። ዛሬ እየመከረን ያለው ልጆቼ እባካችሁ በቤት ይሁኑ፣ እባካችሁ ቃሌን ያዙ፣ አትስነፉ፣ በርቱ፣ ጽኑ። ዘይታችሁ አይጉደል፣ እምነታችሁ አይጉደል፣ ጥንካሬያችሁ አይጉደል። ተስፋ አትቁረጡ። ሁኔታዎች እናንተ ላይ ሲመጡ ወይ እናንተ ሊሰሯችሁ ነው ወይ ለእናንተ ደግሞ ሊጠቅሟችሁ ነው። ወይ የማይጠቅማችሁ ሊነሳ ነው ወይ ደግሞ የሚጠቅም ነገር ሊመጣላችሁ ነው። በዚህ ውስጥ ሁሉ ግን በጽናት እንቀመጥ እያለን እግዚአብሔር ስለሚወደን እየመከረን ነው። እኔን በዚህ ክፍል የመከረኝ እኔን ያጽናናኝ እኔን እንድሆንለት የፈለገው ነገር አንድ የገባኝ በቤቱ እንድቆይ ለዘላለምም በእግዚአብሔር ቤት እኖራለሁ ተብሎ እንደተጻፈው በእግዚአብሔር ፊት የመኖር መብት እንዳለኝ በሱ ፊት መመላለስ አቅም እንዳለኝ ማንም ቢንቀኝ ማንም ቢጠላኝ ማንም ቢያወግዘኝ እግዚአብሔር ግን እንደማይጥለኝ በዚህ ውስጥ በጽናት ስቆይ እግዚአብሔር ለኔ ለቤቴ ለሕዝቤ ለሀገሬ ለቤተ ክርስቲያን ለወገን ለዓለም ሁሉ የሚተርፈውን ብርሃን በእኛ ውስጥ እንደሚያሳልፍ እግዚአብሔር አስተምሮኛል። እግዚአብሔር የሰው አለ እያለ ነው።
እግዚአብሔር እየጠየቀን ነው። ምናልባት በዚህ ህይወት ላይ ደካማ ነኝ ካለን፣ ምናልባት በዚህ ነገር ላይ ትጉ አይደለሁም፣ በእግዚአብሔር ቃል ላይ በጸሎት ላይ በእግዚአብሔር ቤት ብዙም አይደለሁም፣ ሲከፋኝ እመጣለሁ፣ ሲሄድ ደግሞ ምንም አይደለም፣ ቀለል ያለብኝ ይመስለኛል፣ ህይወቴ ላይም ትንሽ ድካም አለ። ታዲያ እንዴት ነው ያ ብርሃን ወደኔ የሚመጣው? ታዲያ እንዴት ነው እግዚአብሔር የሚገናኝ ካለ፣ እግዚአብሔር ጻድቅ ነው፣ እግዚአብሔር መሐሪ ነው። እግዚአብሔር አሁንም በፊቱ በምህረት ስንንበረከክ እግዚአብሔር አዲስ ያደርገናል። ጊዜው አላለፈም። በህይወት እስካለን ድረስ ጊዜ አለን። በእግዚአብሔር ቤት እንደ አዲስ መሰራት፣ እንደ አዲስ መነሳት፣ እንደ አዲስ መቆም እንችላለን። ለዚህ ሁሉ ቅዱስ የሆነው እግዚአብሔር ስሙ ይባረክ። እግዚአብሔር ሆይ እናመሰግናለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ዛሬ ስለመከርከን ተመስገን፣ ስላጽናናህን ተመስገን። ዛሬ ያስተማርከን ነገር እግዚአብሔር አምላክ ሆይ በህይወታችን ላይ ይተከል። 30 60 100 እጥፍ ያፍራ። በቤት መጽናት እንሁን፣ መትረፍ እንሁን። ማየት የምንሻቸው ክብሮች አሉ። ማየት የምንሻቸው እግዚአብሔር ያንተን ኃይሎች አሉ፣ ጸጋዎች አሉ። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም ይህ ነገር እንዳያልፈን፣ ይህን ትውልድ እንዳያልፈው፣ ብዙ የባከኑ ሰዎች ጠፍተው እንዳይቀሩ በኢየሱስ ስም እግዚአብሔር አምላኬ ሆይ እኛን መልሰን፣ እኛም እንመለሳለን። ኃይል ከኛ ጋር ይሁን። ሁሉን በልጅ በኢየሱስ ስም ጸልይ።